ኒቃባችንን ለብሰን እንማራለን ይሄ መራሐችን ነው ኒቃባችንን ግርማ ሞገሳችንን ክብራችንን ጠብቀን ጠላት አንገቱን ይደፋታል እንጂ ወላሂ ነው ምላችሁ ኒቃብ አውልቆ የመግባት ጭራሽ ሞራል ያላት ሴት የለች የአዲስ ከተማ ክፍለ ከተማ ሙስሊም ተማሪዎች በንቃባቸው ምክንያት ከትምህርት ገበታቸው ታግቷል ከመታገታቸው በላይ አሸባሪ ጽንፈኛ ተብለው ክብራቸውም ተገፏል አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ የሷሊሃ ቤተሰቦች እንዴት ናችሁ እንደምን ቆያችሁ ከኔ ሁሉ ሰላም ነው አልহামዱሊላህ እጅግ በጣም የሚሰማው ነገር በጣም እጅግ የሚያሳዝን ነገር ነው እንግዲህ ንቃብስት እህቶቻችን እንዳይማሩ ከትምህርት ገበታቸው እንግዲህ እየተፈናቀሉ ነው የሚገኙት በአዲስ ከተማ ክፍለ ከተማ በሚገኙ 4 ትምህርት ቤቶች ንቃባቸውን ካላወለቃችሁ አትማሩም በሚል ሙስሊም ተማሪዎቹ ከትምህርት ገበታቸው ማገታቸውን ተገለጸ አዲስ አበባ አዲስ ከተማ ክፍለ ከተማ በሚገኙ 4 ትምህርት ቤቶች ንቃባቸውን ካላወለቃችሁ መማር አትችሉም በማለት በርካታ ሙስሊም ተማሪዎችን ከትምህርት ገበታቸው ማገታቸውን ተማሪዎቹ በላኩት መረጃ ተገለጸ ተማሪዎቹ ከዚህ በፊት ያለ ምንም ችግር ለብሶ እየተማሩ የነበረ ቢሆንም ከጥቅምት ወር ጀምሮ ንቃብ እንዲያወልቁ መታዘዛቸውንም ተናግሯል አንዳንድ ትምህርት ቤቶች በንቃብ ምትክ ማክስ ፈቅደው የነበረ ቢሆንም አሁን ላይ ማክስ ለብሰው መማር እንደማይችሉ መደረጉንም ተማሪዎቹ ገልጿል ተማሪዎቹም ከንቃብ መከልከላቸው ባሻገር በርዕሰ መምህራኖቹ ንቃብ ለብሰው የሚመጡ ተማሪዎች አሸባሪ እንጂ የኛ ተማሪዎችም አይደለም በማለት የተማሪዎችን ስነ ልቦና በሚነካ መልኩ መናገራቸውንም ተሰምቷል አዲስ ከተማ ክፍለ ከተማ እስልምና ጉዳዮች ምክር ቤት ይሄንን ችግር ከተከሰተበት ጊዜ አንስቶ ከተማሪዎችና ከወላጆች ጋር በመሆን ችግሩን ለመፍታት የተለያየ ጥረቶችን ሲያደርጉ መቆየቱን የገለጸ ቢሆንም ነገር ግን ጉዳዩ ካቅሙ በላይ በመሆኑ ለአዲስ አበባ መጅሊስ እንዲሁም ለሌሎች ለሚመለከታቸው ተቋማት ደብዳቤ መጻፉንም ተናግሯል ተማሪዎቹ በንቃባቸው ምክንያት ከትምህርት ገበታቸው ከታገቱ እነሆ 15 ቀናት በላይ እንደሆናቸው የገለጹ ሲሆን የሚመለከተው አካል መፍትሄ እንዲሰጣቸው ጠይቀዋል ባንጂ የኛ ቁስልን ባንጂ ሌላ ነገር ስላላጠበልን ብቻ ነው ምናለቅስ ኒቃባችንን ለብሰን እንማራለን ይሄ መራሐችን ነው ኒቃባችንን ግርማ ሞገሳችንን ክብራችንን ጠብቀን ጠላት አንገቱን ይደፋታል እንጂ ወላሂ ነው ምላችሁ ኒቃብ አውልቆ የመግባት ጭራሽ ሞራል ያላት ሴት የለች ቀልድ ይመስላችኋል እንዴ በረመዳን ቤተሰቦቻችንን መخدምተን እዚህ መተን የተንከራተት ነው በኒቃብ ጉዳይ ልዩነት አይኖራል ልባችን ተሰብሯል ልባችን ደምቷል እንዴት ነው ማንማረው እንዴት ነው አለመማርን ከመማር ጋር እኩል ያረጉብን የሚሞክሩት በጀህልና ከመቀጣት በላይ ቅጣት የለም በጀህልና ሊቀጡን ላሰቡ ሰዎች ግን ወላሂ ልቀን ትልቅ ቦታ ደርሰን እናሳያቸዋለን ተስፋን ቆርጠን ምናልባት መጅሊስ አካላትም ላይ እዚህ ጋር ያለቀሱ ያሉቶች ሸንፈትን ፈርተው እንዳይመስላችሁ ያለቅሱት ብሶት ግን ያስለቅሳል ብሶት ግን ደም ያስነባል ወላሂ ብሶት ደም ያስነባል እኛ ጋር ያለው ነገር ደም ያስነባል እንዴ እኛ መቼ ነው በነጻነት ልንማር የምንችለው እምናለቅሰው ፈርተን አይደለም አንዳንዴ ግን ብሶት ይከብዳል ውስጥ ያለው ነገር እንባንጂ የኛ ቁስል እንባንጂ ሌላ ነገር ስላላጠበልን ብቻ ነው ምናለቅሰው እንባንጂ ሌላ ነገር አላጠበልንም አቅቶናል በቃ እንድታቁልን የምንፈልገው ነገር አቅቶናል አሁንም የሚዲያ አካላት ድምጽ ሆኑን እኛ ነስርን የምንጠይቀው ከአላህ Subhanahu Wa Ta'ala ብቻ ነው ነስርን የምንጠይቀው ከአላህ Subhanahu Wa Ta'ala ብቻ ነው ግን ሰበብ ሁኑ አላህ ነስሩን ቅርብ ያደርግላችሁ አላህ ነስሩን ለሁላችንም ቅርብ ያደርግልን ይሄ ነገር እየተደጋገመ ነው የሚገኘው ንቃብ ማለት ከወንጀል እንጂ ከስኬት አያገትም ወይም ደግሞ አይሸፈንም ንቃብ መልበስ ማለት ጭንቅላትን የሚደፈን ይመስላችሁ ይሆን አላቀም ንቃብ ማለት እኮ ንቃብስት ሴት ከማንም በላይ ንቁና ስማርት የሆነች ሴት ናት ንቃብ መልበስ ማለት ማንነታችንን ሰውነታችንን ከመለጋገጥ እንደዚህ ከመገላለጥ መሰተር እንጂ ሌላ ነገር አይደለም ዕውቀትን ምንም አይነት ሊገድበው የሚችል ነገር አይደለም ንቃብ
ንቃብስቶችን ብታያቸው ስማርት ናቸው እስኪ ሌላ ሀገር ተመልከቱ ፓይለት አብራሪ ሴቶች ናቸው ሴት ንቃብስት ናቸው ኢንጂነሮቹ ፓይለት ምን ልበላችሁ በቃ ዶክተሮች ወዘተ የተለያዩ ትክክለኛ ስራ ላይ ያሉ ንቃብስት ንግስቶች ናቸው ንቃብስት መሆን ከእውቀት አይገድም እውቀትን ከመቀሰም ንቃብስት መሆን አይገድም ንቃብስት ሴቶች ደግሞ ለማን ለራሳቸው እምነት ያላቸው ለዲናቸውም ደግሞ እምነት ያላቸው ፈጣሪ ያዘዛቸው ነገር ደግሞ ትእዛዙን አክብረው የሚተገብሩ ናቸው ሙ እንደፈለጋችሁ እንደ ሙዝ ተላልጣችሁ ተገላልጣችሁ ካልመጣችሁ አናስተምራችሁ ከለበሳችሁ አሸባሪ ናችሁ ምን የሚሉት ነው ባላ ሰው የፈለገውን እንደፈለገ ሆኖ መማር አይችልም እንደፈለገ ለብሶ መማር የማይችልበት ሀገር ለምን ይሄ ነገር በተደጋጋሚ ጊዜ እየተደጋገመ ነው ያለው ጉንችሬ ላይ እየተመለከታችሁ ነው በንቃባቸው ምክንያት በጣም ብዙ እንግልት ስቃይ እየደረሰባቸው ነው ያሉት አሁን ደግሞ አዲስ አበባ ላይ አዲስ ከተማ ክፍለ ከተማ ላይ አራት ትምርት ቤቶች እንዳይገቡ ንቃባቸውን ካላወለቁ ጥቅምት ድረስ እንዳይገቡ ከትምርት ቤት እንዳይገቡ በደብዳቤ ጭምር ነው ተጽፎ የተሰጣቸው ማለት ነው ትምርት ቤቱን ለቀው እንዲወጡ ለምንድነው ሰው የፈለገውን ነገር ለብሶ አይማርም ወይ የፈለገውን ሆኖ መማር አይችልም ወይ መብት የሚባለው ዲሞክራሲ የሚባለው በንቃብ እንትኖች አይሆንም ነው ለንቃብስቶች አይሆንም ነው እንዴት ነው ሰው የፈለገውን የመልበስ መብት የለው አረስኪ ቢያንስ እንኳን ካደጉ ሀገራቶች ጋር ተማሩ ሁሌ የበታችነት መማር ሳይሆን ካደጉት ሀገራቶችም እኮ መማር ይቻላል እንዴ ሁሌ ንቃብስቶች ላይ ፊት ማለት ሁሌ ሙስሊም ተማሪዎች ላይ ማንገላተት እነሱ እንዳይማሩ ደና ደረጃ እንዳይደርሱ ማድረግ ለምን እንዴ ብዙ ጊዜ ስትመለከቱ hatta ተመርቀው ትልቅ ደረጃ ደርሰው ራሱ ገና ስራ ለመቀጠር ቶሎ ብሎ ምንድነው የሚያሉት ንቃብ ነው የሚያዩት ከንቃቡ ጋር ምንድነው ያላችሁ ችግር ከሂጃቡ ጋር ያላችሁ ችግር ምንድነው ንቃቡ እኮ አይደለም የተማሩ የነሱ አእምሮአቸው ነው አይደለ የሚሰራው አእምሮአቸው ነው አይደለ ከንቃቡ ጋር እናንተ ምን አላችሁ በቃ ትምርቱን መስጠት ያለባችሁን ትምርት ሰጡ ከተቀበሉ ተቀበሉ ካልተቀበሉ አልተቀበሉ ይሄ ራሳቸው ጉዳይ ከንቃቡ ጋር ከትምርት ጋር ምንም አይነት የሚያገናኘው ነገር የለም ምንም አይነት የሚያተሳስረው ነገር የለም ይዝም ብላችሁ ሙስሊም ተማሪ የሙስሊም ጠል ስለሆናችሁ ሙስሊም ተማሪዎቹ ላይ እጃችሁን ስለምትቀስሩ ነውና ይሄ ነው ያለው ነገር ሌላ ነገር አይደለም አሁንም ቢሆን ፍትህ ለሙስሊም ተማሪዎች ፍትህ ለንቃቢስቶች ንቃቧንም ትለብሳለች ትምርቷንም ትማራለች ከትምርት ገበታዋ ንቃቧ በጭራሽ ሊገድባት አይገባም አሁንም ቢሆን እስከ ጥግ መደረግ ያለበት ነገር ይደረጋል እንጂ በገዛ ሀገሯ በገዛ በተወለደችበት ሀገር ዲንሽ የሚያዝሽ ነገር ትተሽ እንደሙስ ተገላልጥሽ ነይ ማለት አይቻልም እህቶቻችን ይማራሉ ከነሱ ጎን ሁላችንም መቆም አለብን ሁላችንም ይሄንን ነገር መቃወም አለብን በሀገራችን የፈለግነውን ለብሰን የፈለግነውን ረግጠን እንደፈለግነው ሁሉ መማር አለብን እና መሰገናለሁ ቤተሰቦቼ ሁላችሁም ይሄንን ነገር ተቃውሙ ሁላችሁም ሼር አድርጉት ፍትህ ለሙስሊም እህቶቻችን ፍትህ ለንቃብስቶቹ ፍትህ ለንቃብስት ንግስቶቻችን ይማራሉ ንቃባቸውንም ይለብሳሉ አመሰግናለሁ ቪዲዮን ሼር አድርጉ በሌላ ጊዜ በሌላ ቪዲዮ ተመልሼ እስከመጣ በያላችሁበት ሰላም ሁኑልኝ ሰላም አለይኩም ወራህመቱላሂ ወበረካቱ